ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ኢትዮጵያና ትውልደ ኢትዮጵያውያን ወንድሞቼ እህቶቼ እንዴት ናችሁ? ሰላም ናችሁ? የአላህ Subhanahu Ta'ala በያላችሁበት ጠብቃችሁ። የሳውዲ መንግስት ያወጣውን ህግ በተመለከተ ያው ብዙ ወንድሞቼ እህቶች ህጋዊ የሆኑ ኢቃማቸውን ያስተካከሉ አልহামዱሊላህ እያሉ ደስታቸውን እየገለጹ ነው። እኔ እነሱ ደስ በማለታቸውና ህጋዊ መሆናቸው እውነት ለመናገር በጣም ደስ ብሎኛል። ህጋዊነትን የሚቃወም አካል እውነት ትንሽ ለምን እንደሆነ ራሱን ይግራ ይገባኛል። በዛ ደረጃ ባንሄድ ውሳኔን ለባለቤቱ ብንተውለት ህጋዊ መሆን እንደቀላል ነገር አንየው። ወንድሞቼ እህቶቼ አሁን ላይ የዛገር መንግስት እንዲህ አይነት ውሳኔዎችን ወስኖ ህገወጥ የሆኑ አካላቱን በተለይ ደግሞ ከሰሮቻቸው ጠፍተው የሚሰሩ አካላቱን በዚህ ደረጃ ሲያበረታታ እነዛን ሰዎች ወደ ህጋዊ መንገድ እንዲመጡ ጥረት ማድረግ ነው ያለብን። ከፊት ለፊታቸው ቁማን ለምን ታረጋለሽ እና ክላው ሰርተሽ እድሜሽ ምን ሊሆን ነው ይሄን ለባለቤቱ ብትተው በዛ ደረጃ ባንሄድበት። ምክንያቱም ነገ የሳውዲ መንግስት የሚያወጣውን ቀራር አናውቅም፣ የሚያወጣውን አዋጅ አናውቅም። ከዚህ በኋላ ኢቃማ የሌላችሁም ደግሞ በጠለመታችሁ ያላስተካከላችሁ የናክል መቀጫ መታፈራችሁም እንዲህ ካላደረጋችሁ እንዲህ ካላደረጋችሁ የሚል ህግ ቢወጣ ያን ኃላፊነት እናንተ ልትወስዱላችሁ ትችላላችሁ። ስለዚህ እኔ ቆም ብለን ነገሮችን ብናስብ አንዳንድ ጊዜ መልካም ነገርንም መጥፎ ነገርንም መቃወም ትንሽ ይከብዳል። መሀል ላይ ሆኖ ቆም ብሎ ሚዛናዊ ሆኖ ማየት ያስፈልጋል። ህጋዊነት በገንዘብ የሚተመን አይደለም። በኔ አንድ ሰው እዚያ ሀገር ላይ 2 አመት እኖራለሁ ብሎ ከወሰነ ህጋዊነቱን ቢመርጥ እመርጣለሁ። ነገ የሚፈጠረውና የሚወጣው ነገር ስለማያውቅ። ሁለተኛ እስኪ ቆም ብለን ካሰብ ነው ቅርብ ጊዜ እኮ የምናያቸው የምንሰማቸው ብዙ ነገሮች አሉ። እንዴ 10 አመት ኖረው 10 ምናምን አመት ኖረው ኢቃማ መያዝ አለብን ብለው በመን ሄደው ባህር ላይ ሄደው የሞቱ የሉ? ህፃናቸው ልጆቻቸውን ይዘው ባህር ላይ እየቀሩ የሉ? ስንት ነገር እኮ እንሰማለን። ታዲያ እነዛ አካላቶች ይህንን ሳያውቁት ቀርቶ ነው? አገር ሄደው ቤት መስራት የሆነ ነገር ማድረግ ሳያስቡት ቀርቶ ነው? ሰው ውስጥ ያለውን ችግር እስከማናቅ ድረስ ህጋዊነትን ብናበረታታ ህገ ወጥ ብንቆም እኛ እንደውም ህጋዊ የሚሆኑትን ላይ ከምንቃወማቸው እናንተ ስንት አመት ነው የለድሚያቸው ላይ ከምንሳለቅ ይልቅ በህገ ወጥ መንገድ በባህር የሚመጡት አካላቶች ላይ ብንሳለቅባቸው ብንኮንናቸው ተገቢ እንዳልሆነ ህይወታቸውን ለአደጋ እየጣሉ መምጣት ተገቢ እንዳልሆነ ብናስተምራቸው እዛ ላይ ብንዘምትባቸው የተቻለ ነው። ህጋዊ የሆነ ነገር ላይ ግን ብዙ ጊዜ እንዲህ አይነት ነገሮች ላይ ባንድ ከራከር ወይም ደግሞ እንዲህ አይነት ሀሳቦች ላይ ራሳችንን ብናቅ ምንም ህጋዊነትን በተቻለ መጠን ሰዎች ህጋዊ ሆኖ የሚንቀሳቀሱበትን በፍሪደም የሚኖርበትን ነገር ብንመርጥ የተሻለ ነው። ፍሪደም ሲባል እዚህ ሀገር ላይ አሁን ላይ የተሻሻሉ ነገሮች እንዳሉ እናያለን። ነገ ይሄ ሁሉ የዛሬ መጣው ህግ ነገ ምን ሊያመጣ ነው የሚለውን የምናውቀው ነገር የለም። ስለዚህ የሰው ልጅ ህጋዊ ሆኖ መኖርን የሚያክል ነገር የለም። በተለይ ደግሞ አሁን ላይ ኢቃማ ያስተካክላሉ ወንድሞች እህቶች፣ እኔ ዛሬ ላይ የሚያወጡትን ሳይሆን ነገ ላይ የሚያስገኙትን ገቢ ነው የማየው። አንድ ሴት ልጅ በጠለብ ስትመጣ 1000 ብር ደሞዝ ነው የምትመጣው። ለዛውም ስንትና ስንት ሺህ ብር ለሌላ ከፍላ ነው የምትመጣው። እዚህ ያለ ግን ባለው ደሞዝ ገራማህን ከፍለህ ኢቃማ ማውጣ ቢባል ምንድነው ችግሩ? አንድ ሰው እኮ 10000 ብር ገራማ ክፈል ቢባል የስንት ወር ደሞዝ ነው የሚሆነው? የ3 ወር 4 ወር ደሞዝ እንበል፣ የ5 ወር ደሞዝ። በ5 ወር ደሞዛቸው ህጋዊ መሆን ይከብደናል። 10 ምናምን አመት ኑረን እኮ ያንን ነገር ለእጃችን ላይ የለንም ማለት ነው። ህጋዊ መሆን አንቻልም ወይም ደግሞ ሀገር መግባት አልቻለም። ስለዚህ በቀሪዋ ጊዜ ህጋዊ ሆነን ቶሎ ሰርተን ወደ ሀገራችን እንገባበትን ሀገራችን ላይ ሄደን መተን የሆነ ፕሮግራም ነድፈን የምንመጣበትን ነገር ብናስብበት ነው እንጂ የሚሻለው ዝም ብለን አንድ ጊዜ ሙታል ብለን ማሰቡ ተገቢ ነው እያላስብም። ህገ ወጥነትን ልንጠየፋት ነው የሚገባው። ህጋዊ ሆነን መብታችንን ማስከበር ይጠበቅብናል። ዛሬ ላይ እኮ በህጋዊነት መተው እህቶቻችን አገራቸው ያለው ንብረታቸውን እንኳን ማየትም ማስተዳደርም ወይም ደግሞ ለተለያየ አካላት እየላኩ እንዲሁ ባዶ የቀሩ ስንት አሉ። ስለዚህ ህጋዊ ቢሆን እኮ ራሳቸው ሄደው ሰርተው ፕሮግራማቸውን አመቻችተው እቅድ ይዘው የናሳካታለሁ ብለው መምጣት ይችላሉ። ለምን ሄደው ሲመጡ የሚያዩት ነገር አለ፣ የሚማሩት ነገር አለ። ያንን ታሳቢ እናደርግላቸው። ብዙ ጊዜ የሰው መብት ባንጋፋ በተቻለ መጠን ሀሳብ ይሄ ቢሆን የሚል ነገር ሀሳብ ማቅረቡ ተገቢ ነው። ግን ህገ ወጥሁን እያልክ ግን እንደዛ አይነት ነገሮች ላይ ባንገባ መልካም ነው እላለሁ። ወንድሞቼ እህቶቼ አሁንም ህጋዊ ለመሆን የበኩላችንን ጥረት እናድርግ። ብዙ ጥያቄዎች ይኖራሉ። ብዙ ስለተመለሱ አልመለስባቸውም። ማንኛውም አካል በፊት የሰራቸውም ብዙ ከኔ የተሻለ ንግግር የሚናገሩ ወንድሞቼ እህቶችም ስላብራሩት ወደ ጥያቄዎች አልገባም። አሁን ላይ ግን አደራ ምለው ህገ ወጥነትን ተጠይፈን ህጋዊ ለመሆን ጥረት እናድርግ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።